ሰላም እንዴት ናችሁ? ዛሬ የመጣሁት ለየት ባለ ቪዲዮ ነው እና ኮፒ ሊንክ ሼር አድርጉ ለምትፈልጉ ሰዎች እንዲደርስላችሁ እና ፕሮሰስ ላይ ያላችሁ ሰዎች ካላችሁ ደግሞ ይሄ ቪዲዮ ይጠቅማችኋል ለእናንተ ነው ማለት ነው። አብሶ ደግሞ ሮማኒያ አገር ለምትሄዱ እና ኤምባሲ ቀጠሮ ለምትጠብቁ ሰዎች ነው። እኔ ቀድሜ ስለገባሁኝ ያለውን ቅድመ ሁኔታ ልንገራችሁ ብዬ ነው ማለት ነው። አንደኛ ነገር የኬንያ ኤምባሲ እዚህ የለም፣ ዝግ ነው። አሁን ላይ እየሰራ አይደለም። ስለዛ ቀጠሮ የሚሰጣችሁ ኬንያ ሄዳችሁ ነው ቀጠሮ እንትን የምትሉት ማለት ነው። እና ኬንያ ደግሞ ለመሄድ የሚያስፈልጋችሁ ነገር አንደኛ ፓስፖርት ነው። ሁለተኛ ነገር ደግሞ ሙሉ ዶክመንታችሁ ነው። ሶስተኛ ነገር ደግሞ ኬንያ ለመሄድ የቢጫ ወባ ካርድ አለ። እሱን ይዛችሁ መሄድ አለባችሁ ማለት ነው። እነዚህ ሶስት ነገር እንዳትረሱ ማለት ነው። እና አብዛኛውን ጊዜ ደግሞ ማለት ነው ወደ ኬንያ ስትሄዱ ወደ ኬንያ ብቻ ሳይሆን ወደ ተለያየ ሀገር ስትሄዱ ዶላር ያስፈልጋችኋል ማለት ነው። ያንን ዶላር ደግሞ አሁን ላይ ባንክ ቤት ሄዳችሁ ስትጠይቁ ዶላር በእጅ አይሰጥም ማለት ነው። ማለት በባንክ ቤት ኢንተርናሽናል ቪዛ ካርድ አለ። እዛ ላይ ነው ወደ ዶላራችሁ እዛ ውስጥ ገባና እዛ ከደረሳችሁ በኋላ በኤቲኤም የምታወጡት ማለት ነው። እና ይህንን ነገር ስታስቡበት እና ቅድመ ስታስገቡት ይህንን ሪስክ ባትወስዱ ጥሩ ነው። ምክንያቱም እኔ ሄጄ ብር ስጡኝ ስላቸው ባንክ ቤት ኤቲኤም ነበር ይሰጡኝ ማለት ነው። እና ኤቲኤም ሄጄ እዛ ሀገር ብር ላወጣ ስል የለውም ማለት አለው፣ ብሩ ሲስተሙ አለው፣ ግን ማውጣት አልቻልኩም ማለት ነው። እና በአጋጣሚ ሰው ስለነበረ ሰው ተባበረኝ እና ግን አሁን ማንም ሰው የሌላችሁ ሰዎች ምናምን ነገር ቢያንስ አትሊስት እሱን ቪዛ ካርዱን ይዛችሁ ግን በእጃችሁ ብር መያዝ እንዳትረሱ አደራችሁን ማለት ነው። እና በጣም ትጉላላላችሁ። ትራንስፖርት በጣም እንደምታስቡት ከባድ ነው፣ ቀላል አይደለም። ከኤርፖርት ጀምሮ እስከ የሚያደርሷችሁ ቦታ ድረስ በጣም ከባድ ነው። አበሻ ብታገኙ ጥሩ ይመስለኛል። በጣም ማለት ትንሽ ክራውድድ ይሆናል ማለት ነው ነገሩ። እና ዶክመንታችሁን መያዝ አትርሱ። እና ኤምባሲ ቀጠሮ ካላችሁ ደግሞ ቅርብ ቦታ፣ ለኤምባሲው ቅርብ ቦታ ያዙ ቡክ ስታደርጉ ማለት ነው። ምክንያቱም በጣም ክራውድድ ነው መንገዱ፣ ጃም አለው። ጠዋት በጣም ያስጠላል ማለት ነው። እና እንትናችሁን ሊያጉላላባችሁ ይችላል፣ ኢንተርቪያችሁን ሊያስመልጣችሁ ይችላል ማለት ነው። እኔ ቀድሜ ስለተነሳው ስለነበረ እግዚአብሔር ረድቶኝ ደርሻለሁኝ ማለት ነው። እና ኤምባሲ ስትገቡ ደግሞ ሙሉ ዶክመንታችሁን እንደያዛችሁ ማረጋገጥ አለባችሁ። ኮፒ የሚደረገውን ነገር ፎቶግራፍ፣ የተለያዩ ዶክመንቶች አሉ። እነሱን እንደያዛችሁ ቼክ ማድረግ ይኖርባችኋል። ምክንያቱም እዛ ደርሳችሁ አንድ ዶክመንት ጎደለ ማለት በቃ አለቀላችሁ ማለት ነው። እና ኢንተርቪው ደግሞ ቀጣይ እንዲሰራላችሁ ከፈለጋችሁ እኔ የተጠየኩትን ኢንተርቪው ነግራችኋለሁ ማለት ነው። አመሰግናለሁ። መጠየቅ የምትፈልጉት ኢንፎርሜሽን ካለ ሌላ እነግራችኋለሁ።